ተማሪዎች እንዴት ናችሁ? ዛሬ ትንሽ ለየት ባለ ቪዲዮ ተመልሰናል። በዛሬ ቪዲዮአችን የምንመለከተው 5 ደቂቃ ባልሞላ ጊዜ ውስጥ መጽሐፋችን ላይ የሚገኘው ታይፕ ኦፍ ቦን ሴል የሚለውን እንመለከታለን። መጀመሪያ እንድታውቁ የምፈልገው ኦሲቶ የምትለዋ ወርድ እቺ ኦሲቶ የምትለዋ ወርድ ሴ ማለት ቦን ማለት ነው። እቺ ኦሲቶ የምትባለው ወርድ ቦን ማለት ስትሆን መጽሐፋችን ላይ ታይፕ ኦፍ ቦን ሴልን እንደዚህ አድርጎ ነው ያስቀመጠው። ኢን ዲቴይልም አላሳየንም። ያ ማለት ኮንሴፕቹዋሊ አንደርስታንድ ማድረግ ከፈለገን እድል አይሰጥም መጽሐፉ። ስለዚህ ሞር እዚች ጋር እንመለከተዋለን። ኦኬ እሺ፣ እኛ ይሄኛውን እንደ አንደኛ እንመለከተው ኦሲቶክላስትን ማለት ነው። ከሱ ብንጀምር ሞር ሀሳቡ ይገባናል። ኦሲቶክላስት ማለት ምን ማለት ነው? ብሬክ ዳውን ቦንስ ኤንድ ሄልፕ ዘም ቱ ፎርም ኢንቱ ኮሬክት ሼፕስ። ኢን ኤሰንስ ምን ማለት ነው? in order to make a given bone having correct shape ያለው bone መፍጠር ከፈለገን we have to break down it first. break down ማድረግ ይጠበቅብናል, which means የሆነች fracture ልትፈጠር ይገባል እዚች bone ላይ ማለት ነው። ለምሳሌ ይሄ bone ቢኖር ኖሮ ይሄን bone እኔ correct shape እንዲኖረው ከፈለኩኝ or ደግሞ ከዚህ ላይ ያለው shape እንዲኖረው ከፈለገ ይሄ bone እንዲኖረው ከፈለገ ይሄ bone ምን ያደርጋል? የራሱ የሆነ ሴሎች አሉት። ከዛ ውስጥ አንዱ ኦሲቶክላስት ነው። ታዲያ ይሄ ኦሲቶክላስት ይህን ቦን ምን ያደርገዋል? እንደዚህ ብሬክ ዳውን በማድረግ ፍራክቸር እንዲፈጠር ያደርጋል ማለት ነው። which means ይሄ ቦን እንደዚህ አይነት ቦን ወደ መሆን ይሄዳል ማለት ነው። እንደዚህች አይነት እዚች ጋር ፍራክቸርድ የሆነ ቦን ይሆናል ማለት ነው እዚች አካባቢ። ከዛ በኋላ ይሄንን ቦን ብሬክ ዳውን ካደረግነው በዚህ ታይፕ ይሄ ሴል ይሄንን ቦን ፍራክቸር እንዲኖር ካደረገ in order to make it having a correct shape ይሄ ሴል ያስፈልጋል ማለት ነው ኦሲቶክላስት። ሶ በዚህ ሴል ይሄንን ቦን ምን አደርገዋለሁ? ብሬክ ዳውን አደርገዋለሁ፣ ፍራክቸር ፈጥራለሁ ማለት ነው። ከዚህ በመቀጠል ሌላኛው ሴላችን ነው ደግሞ ኦሲቶፕሮጀኒተር የሚባለው የቦናችን ሴል አይነት ምን በማድረግ ነው? ፈንክሽኑ ምንድነው? ሪፔር ኦፍ ፍራክቸር ነው። ፍራክቸር ምን ያደርጋል? ሪፔር ያደርጋል። አሁን ለምሳሌ እዚህ ጋር እንደምንመለከተው ኦሲቶፕሮጀኒተር ሴል ማለት ይሄ ነው። እዚህ ፊት ለፊታችሁ የምትመለከቱት ኦሲቶፕሮጀኒተር ሴል የምንለው ማለት ነው። ኢትስ ዲቫይድድ ኢንቱ ዲፈረንት ሺትስ ኦሲቶብላስትስ። ወደ ብዙ ኦሲቶብላስቶች ምን ያደርጋል? ይከፋፈላል። which means it's a source of osteoblast ማለት ነው። የኦሲቶብላስት የሚባለው ሴል ሶርስ ነው። ከኦሲቶፕሮጀኒተር ነው ፕሮዲዩስ የሚደረጉት። መጽሐፋችን ላይ እንደተጠቀሰው ምንድነው የሚለው? ሪፔር ፍራክቸር ነው የሚለው which means ቦን ፍራክቸር ከነበረው ይሄንን ፍራክቸር ሪፔር የምናደርገው ኦሲቶፕሮጀኒተር የሚባለውን ሴል ተጠቅመን ነው ማለት ነው። so it's also a source of osteoblast. ይሄ ሞር ይገለጽልናል። ሪፔር ፍራክቸር የምትለው ኮንሰፕት ቀጣይ ያለው ነገር ስንመለከት ሞር ይገለጽልናል። ኦሲቶብላስት የምንለው ከኦሲቶፕሮጀኒተር ነው የሚመጣው ብለናል። ይሄ ኦሲቶብላስት የሚያደርገው ምንድነው? እዚች ፍራክቸሯ ላይ በመምጣት ቦን ማትሪክስ ፎርም ያደርጋል። ማትሪክስ ፎርም በማድረግ የሚፈልገውን አይነት ሼፕ ይፈጥራል ማለት ነው። እንደዚህ የሚፈልገውን አይነት ይሄን መሰል አይነት ሼፕ ሊሆን ይችላል። የሚፈልገውን አይነት ሼፕ ይፈጥራል። ቦን ኒው ቦን ፎርም ያደርጋል። እቺ ምን ኦሲቶብላስት እዚች ጋር መጣ እንዴ የነበረውን እንዴት አድርገዋለች? ምን ያደርጋል? ቦን ማትሪክስ በመፍጠር የነበረውን ቦን አዲስ ቦን ፎርም ያደርጋል ማለት ነው። ለዛም ነው እዚች ጋር ኢንቮልቭ ኢን ኒው ቦን ፎርሜሽን የሚለው። ከዛ በኋላስ ኦሲቲዮሳይተስ ይመጣል። ኦሲቲዮሳይተስ ማለት ደግሞ ምን ማለት ነው? እዚች ኦሲቲዮ ለምሳሌ እዚህ ውስጥ ይሄንን ማን ነው እንደዚህ ያደረገው? ኦሲቲዮብላስት ነው አይደለ? ቦን ማትሪክስ በመፍጠር እዚች ደግሞ ቦን ማትሪክስ ውስጥ እቺ ለምሳሌ አዲስ የተፈጠረችው ቦን ማትሪክስ ነን ብንል በኦሲቲዮብላስት አማካኝነት እዚች ኦሲቲዮብላስት ውስጥ ደግሞ እዚህ ቦን ማትሪክስ ውስጥ ደግሞ ማን አለ? ኦሲቲዮብላስቶች ይኖራሉ ውስጥ ላይ ማለት ነው የቀሩ። እነዚህ ደግሞ ኦሲቲዮብላስቶች ከጊዜ ታይም ኦር ደግሞ ስሩ ታይም ምን ይሆናሉ? ማቹር ይሆናሉ። እነዚህ ኦሲቲዮብላስቶች እነዚህ ማቹር የሆኑ ኦሲቲዮብላስቶች ናቸው ኦሲቲዮሳይተስ የምንላቸው which means ማቹር የሆኑ ቦን ሴሎች። እነዚህ ደግሞ ኦሲቲዮሳይተሶች ምንድናቸው? ማቹር የሆኑና ኢንሳይድ ዘ ቦን ማትሪክስ they help the new mature or ደግሞ አዲስ የተፈጠረውን ይሄን ቦን ምን እንዲሆን ያደርጉታል? ማቹር እንዲሆን ያደርጉታል ማለት ነው። ሶ በአጠቃላይ ይሄ ነው ኮንሰፕቱ። ቪዲዮዎቻችንን ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ብትተባበሩን ደስ ይለናል። ቀጣይ ደግሞ በሌላ ቪዲዮ በሌላ ሐሳብ እንዲሁም በሌላ ኮንሰፕት እስከምንገናኝ ድረስ ሰላም ሁኑ።